አንገታችሁ ምን ያህል ኪሎ ተሸክሞ የሚቆይ ይመስላችኋል? ጭንቅላታችሁስ ግን ከብዷችሁ ያውቃል? ዛሬ ስለሱ ልነግራችሁ ነው። አንጎላችን እንግዲህ አቬሬጅ ወንዶች ላይ ወደ 1.45 ኪሎ፣ ሴቶች ላይ ደግሞ ወደ 1.3 ኪሎ አካባቢ ነው። ከዛ ደግሞ የራስ ቅላችንም እንደዛ ወደ 2.23 ኪሎ ግራም አካባቢ ነው። ሌሎችን ነገሮች ጨምሮ እንግዲህ ወደ 5 ኪሎ አካባቢ ነው አንገታችን ተሸክሞ የሚንቀሳቀሰው ማለት ነው። እና ከሰውነታችን ወደ 2% አካባቢ ብቻ ነው። እንደዛም ሆኖ ግን አንጎላችሁ ሰውነታችሁ ከሚረጨው ደም ወደ 20%ን ብቻውን ይወስዳል። ኢማጂን 2% የምታክል ኦርጋን 20% የሚያክል ደም ስትወስድ ማለት ነው። ለምን መሰላችሁ እንደዛ የሚሆነው? አንጎላችሁን እንትን ብላችሁ አስቡት። የ20 ዋት አምፖል ይሄ ፎቶ ማለት ነው። ልክ እንደዛ ነው። በጣም ብዙ ኢነርጂ ስለሚያስፈልገው ለዛም ነው እንግዲህ ወደ 20% የሚያክለው ያህል የሰውነታችን ደም ወደ አንጎላችን የሚሄደው ማለት ነው።